እኔና እሱ ብቻ ቤት ውስጥ እንደነቀር ሲፈልግ ማለት ነው። ቤተሰቦቹ ሰርግ እንሂድ አልሄድም፣ እራት በልተን እንምጣ አልበላም፣ ቡና ጠጥተን እንምጣ፣ አየር እንቀየር፣ እቃ እንግዛ፣ ምንም ቢሉት ምንም ቢያደርጉት አይወጣም። አሞኛል፣ በጊዜ ልተኛ ነው፣ እናንተ ውጡ፣ ቶሎ ውጡ ምናምን ነገር ይላቸዋል ማለት ነው። እሺ በቃ ማሰላማ ብለው እነሱ ይወጣሉ። እስከ በር ድረስ ማሰላማ ብለው በሩን ይዘጋል። የትልቁን በር የግቢውን በር ቅርቅር ያደርጋል። የሳሎን በር ቅርቅር ያደርግና የሳሎኑን ማብራት ደብዘዝ አድርጎ ፊልም ከፍቶ እኔ ፊልም ምን ይለኛል። ኧረ እኔ አረበኛ ፊልም የማይገባኝም ፊልም አልወድም፣ ቲክቶክ ነው የማየው አልፈልግም ብዬው ከመጀመሩ ደግሞ ከሱ ቁጥ ብዬ ፊልም የማየው አልፈልግም ብዬ ስልኬን ይዤ ወደ ፎቅ ወጣለሁ። ልክ ቲክቶኬን እንደከፈትኩ ልክ ወደ ፎቅ እንደወጣ ዋይፋይን ድርግም ያደርግብኛል። ድርግም ያድርገውና ማለት ነው ቅጥል እያልኩኝ እነሱ 12 ሰዓት ተኩል ወይ 1 ሰዓት ነው የሚወጡት። እኔ 8 ሰዓት ድረስ የምቆይ ልጅ በቲክቶክ እንዴት ብዬ ነው 1 ሰዓት እንቅልፍ የሚመጣው? ድብን ቅጥል እያልኩኝም ቢሆን እተኛለሁ። ምንም ማድረግ አልችልም፣ እተኛለሁ። በተደጋጋሚ እንደዚህ ያደርጋል ማለት ነው። ከዛ አርብ ዕለት ምን እንደተፈጠረ ልንገራችሁ። አርብ ዕለት እንደተለመደው ቤተሰቦቹ ሰርግ ሊሄዱ ይኮኮላሉ፣ ይስተካከላሉ ምናምን ነገር ምናምን። አቶ ወዬ ግን ተኝቷል። አይወጣም፣ አይለባበስ፣ ምን አይል፣ አይታጠብ ምናምን። ወንዶች ይተጣጠባሉ፣ ይለብሳሉ፣ ሽቶ ምናምን ይታጠናሉ። እሱ ግን ለጥ ብሎላቸዋል፣ አይታይ። ከዛ ሴትዮዋን አይሄድም እንዴ ምናምን ነገር ይላል። ወይ አሞታል እያሳለው ነው ምናምን ነገር አለችኝ። አሃ አንተም ማራዳ እኔም ማራዳ አልኩኝና ቶሎ ብዬ ጓደኛዬ ጋር ደውዬ ጓደኛዬ እንደዚህ ልጁ በጣም እያስቸገረኝ ነው ታውቂያለሽ፣ እንደዚህ ነው እና ዋይፋይ እየዘጋብኝ ነው እያስቸገረኝ ነው ምናምን ነገር ስላት ለምን ትቸገሪያለሽ የኔ እናት ብላ፣ ይሄኛው አርብ ማለት ነው። ከዛ ለምን ትቸገሪያለሽ የኔ እናት ዋይፋይ ቤት ውስጥ ነው አይደል? አዎ ይሄንን አፓውሬጅ እና ፓስወርድ መጠየቅ አያስፈልግሽም። አስቡ ፓስወርድ ሲዘጋብኝ ማለት ነው። ጠዋት ላይ ተነስቼ ከእንቅልፉ እስኪነሳ ድረስ 8 ሰዓት ምናምን ነው የሚነሳው ከእንቅልፉ። በአይኔ ለምኜ ነው የማስከፍተው ማለት ነው ከዘጋብኝ። ከዛ በኋላ ይሄንን አፕ አውርጂና ፓስወርድ መጠየቅ አያስፈልግሽም፣ እሱም በአይንሽ መለመን አያስፈልግሽም። ልክ ሰራሽን እንደጨረሽ ሰዎችሽ ወጥጥ ሲሉ ክፍልሽ ገብተሽ እሱ ዋይፋዩን ርግም ሲያደርገብሽ አንቺ አፑን ክፍት አድርገሽ መጠቀም ትችያለሽ አለሽ ማለት ነው። ዋይፋዩ ላሳያችሁ። በመጀመሪያ ወደ ፕሌይ ስቶር ትሄዳላችሁ። በትክክል ሰሙኝ እሺ ማሮቼ። ሰርች ባዮ ላይ ትሄዱና ፍኖት ተች ብላችሁ ሰርች ማድረግ። እኔ ኦልሬዲ ሰርች አድርጌ ስላወረድኩት ቶሎ ነው ይመጣልኝ። ከዛ የእናንተ ኢንስታል ነው የሚለው፣ የኔ ኦፕን ነው የሚለው። እኔ ስላወረድኩት ኦፕን ነው የሚለው። የእናንተ ኢንስታል ካላችሁት በኋላ ኦፕን ሲላችሁ ኦፕን ብላችሁ መግባት ማለት ነው። ኦፕን እኔ ተጠቅምኩ ስለሆነ እንደዚህ ያስገባኛል ማለት ነው። ነፃ ሸበካ ነፃ ኢንተርኔት ኮኔክት ከማድረጉ በተጨማሪ ማለት ነው። ባይዘዋችን ላይ አረበኛ ቋንቋ ትራንስሌት አለው። የጠፋባችሁን ፋይል ይሰበስብላችኋል። ከማዳማችሁ ጋር ከልጆቹ ጋር ምን እንደሚፈጠር አይታወቅም። አውርዳችሁ ሬዲ ሆናችሁ መጠበቅ ማለት ነው። አዲስ አበባ ሀገር የምትመጡ ራሱ ምን አይነት ቤት እንደምትገቡ ስለማታውቁ አውርዳችሁ ከፍታችሁ ሬዲ ሆናችሁ መምጣት። የሰው ቤት እንኳን ብትሄዱ ቢወስዷችሁ ፓስወርድ ከመጠየቅ አውርዳችሁ ሄዳችሁ ስትገቡ ኮኔክት ማድረግ ማለት ነው። እዚህ አፔን ውርድ አድርጌ እነሱ እስኪወጡ ተካክሎና እስኪወጡ ድረስ አፔን ውርድ አድርጌ ዝግጅት ታርጌ ስራዬን ጭርስርስ አድርጌ እሱም እንደተለመደው ዋረደና እስከ በር ድረስ ማሰላማ ብሎ እነሱን ሽኝት ካደረገ በኋላ እንደተለመደው በሩን ቅርቅር አድርጎ ማውራትን ፍትፍት አድርጎ እኔ ፊልም አይደለም እንደውም ያለኝ አርብ ማሳጅ አድርጊኝ። እኔ ሲያየኝ ማጃስቲክ እመስላለሁ ሀማም አጣቢ እንጂ እስቲ ምን ነው ማሳጅ ምችል የምመስለው? እዚህ ጋር ተከሻይን ቆልፎኛል። ቆላልፎ ለምን አይገለውም? እኔ ምን አገባኝ? ቆላልፎ ለምን እንደዚህ ጋር መጥቶ ቆልፎ አይገለውም? እኔ ምን አገባኝ ብዬ ወደ ክፍሌ እሱ እንደተለመደው ያው ህንጻ ስትገባ ዋይፋዩን ቅርቅር አደረገባታለሁ ብሎ ነበረ። ልክ ግብት ስል ዋይፋዩ ጠፍት፣ እኔም ደግሞ አፔን ከፍት። እንደውም ማለት ነው በዋይፋዩ ትንሽ ከኔ ስለሚርቅ በር ላይ ለጥፌ ነበር የምጠቀመው። ይሄን አፕ ካወረድኩ በኋላ እንደውም አልጋ ላይ ተኝቼ ዘና ብዬ ነው የምጠቀመው ማለት ነው እላችኋለሁ ማለት ነው። እና አንዷ ሰርግ ላይ ራሱ ጠይቃኝ ነበረ ዋይፋይ ተከለከለኛለች ምናምን ነገር ብላ። አውርዱትና ተጠቀሙት ፍቅሮቼ ማሮቼ። ካስቸገራችሁ ኮሜንት ላይ ጻፍልኝ። ወዳችኋለሁ።